አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ አብረን ሳሎን አንስራ። እዚህ ጋር ፉል ሱዳኒ እንዲሁም ናሪን፣ ከሽከሽ፣ የተከተፈ ሽንኩርት አለኝ። ያኔ መጥኛ ያስቀምጫለሁ። እነዚህን መግደያ እናደርጋለን ማለትም ሞቅ ሞቅ አድርገን እናወጣቸዋለን ማለት ነው። ሁሉንም እየብቻ ትንሽ አድካሚ ነው፣ ግን በጣም አሪፍና በጣም የሚጥም ወጥ ነው። ሞክሩት። እዚህ ጋር ሞቅ ሞቅ አድርጌ አወጣዋለሁ ሁሉንም እየብቻ። ፉል ሱዳኒው ግን ትንሽ በሰል ማለት አለበት። ይሄኛው ያው ቶሎ ስለሚበስል ነው። ፉል ሱዳኑ ቃላ ሲል የውስጡ ተላይ ላንቱን ስለምናራግፈው የውስጡ ቃላ እንዲልልን ማለት ነው። በዚህ መልኩ ሁሉንም እንዴት እያደረግን እናዋጣለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ከመሆን የማንጻር አስተያየታችሁንም ኮሜንት ላይ አስቀምጡልኝ ውዶቼ። ፉል ሱዳኑ እንደዚህ ጠቆር ማለት አለበት። ውስጡ ያለው ነጭ እንዳይሆን፣ ተላይ ልብሱን ስለምንጥልበት ውስጡ ያለው ነጭ እንዳይሆንብን ማለት ነው። እዚህ ጋር በሰሌንም እንደዚሁ ቀይ እስከሚሆን እጠብቃለሁኝ። ቃላ ሲል ትንሽዬ ዘይት እንጨምርበታለሁ፣ ግን ካሜራ ላይ አላስገባሁም ስላልተመቸኝ ነው። ትንሽዬ ዘይት እናደርግበታለን ቃላ እንዲልልን ማለት ነው። ይሄን በዚህ መልኩ እንደዚህ ካደረግነው በኋላ ውጭ ላይ አውጥተን ፉል ሱዳኑንም እንደዚህ ፈልፍየዋለሁ። አሁን ሁሉንም አንድ ላይ አድርጌ ፈጨዋለሁ ማለት ነው። እንደዚህ አድርጌ ፈጭቼ ሽንኩርቱን መጨረሻ ላይ ነው የምጨምረው። ሽንኩርቱን ከጨመርን በኋላ ውሃ እናደርግበታለን፣ ቀጠን ብሎ እንዲፈጨን ማለት ነው። ሽንኩርቱ እንዳይዝብን ፈጭቼ አስተካክያለሁኝ። እንደዚህ ካስተካከልኩ በኋላ ዶሮ ለብቻ አጥቤ ቆርጬ ምናምን ቆራርጬ አጣጥቤ አስቀምጫለሁ። እዚህ ላይ መልህ፣ ፍልፍል አህመር፣ ክርክም አድርጌ መግለያ ያደርጋለሁ ማለት ነው። ሁሉንም በአንድ ቀላቅዬ አብዛኛውን ካሜራ ጋር ስለማይመቸኝ ብዙውን ያላሳየሁበት ቦታ አለ። አቆራረጡን ማስተጣጠቡን ምናምን እንደዚህ ካስተካከልኩ በኋላ ነው ለቅመሙ የቀረጽኩት ማለት ነው። እና ይሄን እንደዚህ በደንብ ካቀላቀልን በኋላ በደንብ ቅመሞቹን ታንቀላቀልን በኋላ መግለያ መተን እሱ ላይ ትንሽ ዘይት አድርገን እንጠብሰዋለን። ሽታውም የመኸር ባህር ያለው በኋላ ላይ ስናማስለውም እንዳይቆራረጥብን የመጥናት ባህር ያለው፣ ለዛ መግለያ ላይ ትንሽ ቀላቀላ እናደርገዋለን ማለት ነው። ያው በዚህ መልኩ እየጠበስኩ ነው። ዶሮቱን ጨርሻለሁኝ። የለም እንደዛ አስተካክያለሁ። ሽንኩርት ለብቻ 2 ሽንኩርት ከትፌ ብረት ድስት ላይ አድርጌ እሱን እያማሰርኩ ነው። እዚህ ላይ ትንሽዬ ቶም እናደርገዋለን። ቀላ ማለት አለበት ሽንኩርቱ። ትንሽዬ ቶም እንጨምራለን። ከዛ የፈጨነውን ፈይተን በሳህን ያደረግነውን እሱ ነው የምንጨምረው ማለት ነው። እንደዚህ ቀላ ካለ በኋላ ይሄን ያስተካክልነውን እንጨምራለን። እዚህ መሰል ካደረግን በኋላ እንደዚሁም ቅመም እንጨምራለን። ክርክም፣ ፍልፍል አህመር ነው። እሱን ከጨመረ በኋላ በደንብ እናማስላለን። እንደዚሁም የጠበስነውን ዶሮ እሱንም አመተን እንጨምራለን። በአንድ ነው የምናቀላቅለው ሁሉንም። የመያዝ ባህሪ ስላለው ግዴታ ማማሰል አለብን። እዚህ ጋር ስላላሳየኋችሁ ነው ከስበራና አና ጨምሬ ያለሁኝ፣ ግን አልቀረጽኩትም። ያው ቪዲዮ ላይ ስላልገባ ነው ውዶች።
በዚህ መልኩ ካሸነው በኋላ ውሃን ጨምረን እንዲበስል እናደርጋለን ማለት ነው። በዚህ መልኩ አሽቸዋለሁኝ። ያስተካከልኩትን ቦጣጥስ ስላለ እሱን እንጨምራለን። እንደዚህ ውሃ ካረግን በኋላ ነው ቦጣጥሱን የምናደርገው። ከዛ ሁሉንም በአንድ ላይ አማስለን እንከርነዋለን እንዲበስል ማለት ነው። በቂ ውሃ ከጨመርን በኋላ እንከርነውና ይበስላል በራሱ ጊዜ። በጣም ቀላል ነው። ያው እንግዲህ ብዙ ኮተትም ቢኖረው በጣም አሪፍ ምግብ ነው፣ ሞክሩት። እዚህ ጋር ለብቻ ሩዙ ቀላ ያለ መሆን ስላለበት ወደ ቡኒ የሚሄድ መሆን ስላለበት ሽንኩርት ከትፌ እንደዚህ ጠቆር አድርጌዋለሁኝ። እንዲሁም ቶም ጨምሬያለሁ። እዚህ ጋር ከስበራና ቃሪያም ጨምሬበታለሁ። ካሜራ ስላልገባ ነው። በዚህ መልኩ ውሃ እንጨምራለን ማለት ነው። የሩዛችንን ውሃ ወጣችንም እዚህ ደርሷል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ወዶቼ። ስህተትም ታለ ኮሜንት ላይ ያስቀምጡልኝ። አዲስ ስለሆንኩ ግዴታ ስህተት አይጠፋም ማለት አይቻልም። ስህተቴን አስተካክላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ሞክሩ፣ ትወዱታላችሁ። እዚህ ጋር ሌሞንና ቃሪያ ጨምራለሁ ወጡ ላይ ያው ጣዕም ስለሚሰጠው ነው ወጣችንን በዚህ መልኩ አልቋል። በስሎ ጨርሰናል። እዚህም ውሃችንን የሩዛችን ውሃ ፈልቶ ሩዛችንን ጨምረናል። በዚህ መልኩ ሩዛችንም አልቋል። ወጣችንንም ጨርሰናል። ይህን ይመስላል ወጡ። ከተመቻችሁ ላይክ አድርጉ። እናመሰግናለን።